ሃይ ውዶቼ እንዴት ናችሁ? ሰላም ናችሁ ወይ? ትዝ ዛሬ ጠዳ ብላ መታለች። ካላዘር ጋር አብሮ ቢሆኑ በጣም ነው ደስ የሚሉት። ግን እግዚአብሔር እርዳው አላዘርን ማለት ነው። እና ባለፈው ተጎድቷል፣ አሁንም እንዳይጎዳ ፈጣሪ ይርዳው። እና ትዙ አሁን ወደዋለሁ አፈቅረዋለሁ፣ ግን ከሱ ጋር ለምን አሁን ዝግጁ አይደለሁም ማለች። ግን አብሮ ቢሆኑ ጸሎቴ ነው። ፈጣሪ ይርዳቸው። እንግዲህ ዩቲዩብ ቤተሰቦች አበረታቱኝ፣ ሰብስክራይብ ላይክ አድርጉ። አዲስ ነገር ይዤላችሁ እመጣለሁ። ሰላም ሁኑልኝ። ከባድ ነው ማለት እኔም ለመጨከን ፈልጌ እኮ አይደለም፣ ግን አንዴ ማሚ አንድ ያፈቀርኩ ማለት ወይ አንድ ፍቅር ውስጥ ገባው ማለት የዘላለም ህይወቴ ነው እና ነገሮችን ደግሞ እኔ ቸኩዬ መጀመር አልፈልግም። ሴት ነኝ። የሆነ ነገር ቢሆን ማሚ አንድ እናቴ ናት ያለችው፣ አጎቶቼም ቢኖሩ ይሄን ያለ እኔ ቼክ የሚያደርጉኝ ሰዎች አይደሉም። ይሄን ያለ እኔ የሚጨነቁ አይነት ሰዎች አይደሉም። አብርሃን ታችበን ፈክተን እንዳደይ እናስከላ ነበር እናስተባለን አብረን ስንታይ ያንን ጣፋጭ ፍቅር ያን ዘመን ያን ጊዜ ባረሰ። ሰላም የዩቲዩብ ቤተሰቦች ሁላችን ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኛ ደህና ነን። ዛሬ እንግዲህ ወደዚህ የመጣሁት አንድ ጉዳይ ስላለ ነው እና ሁላችሁም ታውቃላችሁ ብዬ አስባለሁ። ያው የልጄ የትንሱና ያላዛር ነገር ነው። ያለችበት ነገር ጥሩ ስላልሆነ ሁላችሁም እየጻፋችሁልኝ እረ የልጅሽን ነገር አንድ በይ ምን ነው አንቺ እያለሽ እያላችሁ ስለሆነ እንግዲህ ዛሬ አንድ ቪዲዮ ልሰራ ተገድጃለሁ። እስቲ ልጄንም ለመክራት እንግዲህ ያው ልጄ እንደሆነች ሁላችሁም አውቃችኋል ብዬ አስባለሁ። በተገናኘንበትም መንገድ ታውቁታላችሁ። እሷን ያገኘውበት መንገድ እንግዲህ እሷ የኔ የእግዚአብሔር ስጦታ ልጄ ናት። ያው በኢንተርቪዋንም ታውቁታላችሁ። በዛን ያገኘዋት ከዛ በኋላ ልጄ ናት ልጄ ብዬ ተቀብያለሁና እሺ ስለሷ ጉዳይ ትንሽ ስላሳሰበኝ ወደ እናንተ መጥቻለሁ። ለእናንተም ይሄን ቪዲዮ ልሰራ ተገድጃለሁ። እንግዲህ ትንሱ ልጄን በምን እንዳገኘው እናንተም ታውቃላችሁ። ያው ከአብርሽ ኢንተርቪ በኋላ ነው። ከዛ በኋላ ብዙ ነገር ከልጄ ጋር ብዙ አሳልፈናል። ያው እኔም ሳያት በቃች ልጄ ናት ብዬ አምኜ ተቀብያለሁና ያው ልጄ ስትጎዳ ማየት ወይ ደግሞ ስታዝን ማየት በጣም ይከብዳል። ከእንግዲህ ትንሱ የኔ ልጅ ናት። እኔም ወደዚህ ከመጣው በኋላ ትንሱ ከኔ ጋር ነበረ ብዙ ጊዜዋን ያሳለፈችው። ከዛ እስቲ ሐዋሳ እንሂድ ብለን ተሰብስበን ወደ ሐዋሳ ሄድን። ከዛ በኋላ እኔም እስቲ ትንሽ ጊዜ ታሳልፍ ትጫወት ብዬ ጥያት እኔ ወደ አዲስ አበባ ተመለስኩኝ። ከዛ በኋላ ነው ያ ክስተት የተፈጠረው። ከዛ እኔ ደወልኩ። እኔ ስልክ ማላነሳ ስትለኝ አጎቷ ጋር ደወልኩኝ። አጎቷን አነጋገርኩኝ። ከዛ አጎቷን በብዙ ድካም በኋላ በብዙ ንግግር በኋላ ላንተም አንተ አጎት ብትሆን እኔም እናት ነኝ ብዬ ከዛ በኋላ ወደዚህ እንድትመጣ አድርጌያለሁ። እስቲ ዛሬ ትንሱ ልጄን አናግራታለሁ። እንግዲህ ያለውን ነገር ለመፍታት ሞክራለሁኝ። ለእንዲስማሙ እጥራለሁ። ያለውን ነገር መፍታት ነው። እሱም ቢሆን አላዛር ጥሩ ሰው ነው ብዬ ነው ማስበው እና ከዚህ ነገሮች ይስተካከላሉ ብዬ አስባለሁ ከእግዚአብሔር ፍቃድ ጋር። እንግዲህ እስቲ እሷም ስትመጣ አንዳንድ ነገር ጠይቃታለሁ። ለምን እንደዚህ እንደሆነች ለምንድን ነው ያልፈለገችው? ያው እንግዲህ ገናም አዲስም ያለፈችበት ህይወት ብዙ ታሪክ አለ። ከዛም ይሆናል እንግዲህ ፍራቻውና እስቲ ዛሬ እንግዲህ ጠርቻታለሁ። እንጠብቃታለን። ቤተሰብ እንግዲህ የቪዲዮ መስሪያ የመጀመሪያ ቀን ስለሆነ ወደ ዩቲዩብ እንዳታዩብኝ ብንተባተብም ግድ ነው ወደዚህ ያመጣኝ። እንግዲህ ቤተሰቦች እኔ ያው ዩቲዩብ እንግዲህ መስራት ለመጀመሪያ ነው እንዳልኳችሁ። ያው ደውዬለት ነበረ። ብዙ ሰዎች አንቺ ለምን አታስታርቂም አንቺ አታስታርቂም ሲሉኝ ያንን ለመፍታት እንግዲህ በዩቲዩብ መጥቼ ይሄንን ላረግ ተገድጃለሁና ከዛ ላዛር ጋር ደግሞ ደውዬ እና አባከነ ቪዲዮ ማንህን ላክልኝ ብየው እንግዲህ እሱ ቪዲዮ ማኑን ልኮኛል። ከሱ ጋር ነው የቀረጸኝ ያለው። እንግዲህ እግዚአብሔር ይረዳናል። አሁን ትሱ ትመጣለች።
እስቲ ጠይቃታለሁ ያለውን ነገር ና እንግዲህ እግዚአብሔር ይረዳል። እናንተም ጸሎት አድርጉላችሁ። እንግዲህ ጠርቻታለሁ ያለውን ቦታ ስለምታቅ ያው ቴክስት አድርገንላታል ትመጣለች። እንግዲህ እስቲ እንጠብቃት። ያው እንግዲህ ኢትዮጵያ በጣም በጣም ውብ ሆናለች፣ ታምራለች። ብዙ ነገሯ ተቀይሯል። እግዚአብሔር ይመስገን። እንግዲህ ስትመጣም እውነተኛውን ነገር የምጠይቃት ለአላዛር ስሜት አላት የላትም? ምንድነው አላማዋ? ትክክለኛውን ነገር ማወቅ ፈልጋለሁ። ስሜት ካላት እንዲስማሙ አስታርቃለሁ። ስሜት ካሌላትም የሷን ፍላጎት መጫን አልፈልግም። ፍላጎቷ የሷ ነው እና እስቲ ጠይቃታለሁ። ዛሬ ግን አንድና አንድ ያው እኔም ጊዜ ስላሌለኝ ጠይቃታለሁ ብዬ አስባለሁ። እንግዲህ መልስ ትሰጠኛለች ብዬ ጠብቃለሁ። እንግዲህ እንደ ተግባባዋት እንዳየዋት ልጄ ጥሩ ልጅ ናት፣ እውነት ጥሩ ልጅ ናት። እስቲ የሷን ምላሽ እንጠብቅ። ቤተሰቦች እንግዲህ ልጄ መታለች፣ አሁን እየመጣች ነው። እስቲ የሚሆነውን እንግዲህ አርበን እናያለን። እግዚአብሔር ይረዳኛል ብዬ አስባለሁ። እንግዲህ አደራ ከተንተባተብኩም ለቪዲዮ የመጀመሪያ ቀኔ ነው፣ ያግድ ስለሆነ ነው እንግዲህ እንደዚህ ሆነው እና እስቲ እንጠይቃታለን ያለውን ነገር። የኔ ልጅ የኔ ቆንጆ ናት ደግሞ እኮ የኔ ልጅ ወይ እንዴ ደህና ነሽ? ሰላም ነው? እንዴት ነሽ? ሁሉ ሰላም? ጠፋሽ። ናፈቅሽኝ። ያው ሐዋሳ የማቴል ልደት ተገናኘን። ወደዚህ መጣሽ። በፕሌን አሳፈርኩሽ። በቃ ያው በስልክ እያወራን ነበር። ናፍቀሽኝ ነበር። እኔ ራሱ እንዴት እንደናፈቅሽ ደግሞ አምሮብሻል። አመሰግናለሁ። ኢትዮጵያ በደንብ ተመቸችኝ። ሀገሬ አይደለች እና እንዴ ማሚ ዛሬ ቪዲዮ ይዘሽ ግድ ነዋ። ግድ ዛሬ እንግዲህ ያው በቪዲዮ ነው የመጣሁት። እንግዲህ ቪዲዮ እንደማልሰራ ታውቂያለሽ። ያው ያስገደደኝ አንድ ነገር አለ። ያ ደግሞ መፈታትና ያለበት ነገር አለ። ብዙ ቤተሰቦች ተጨናንቀዋል። አንቺ ለምንድነው ልጅሽን ማትቆጪው ማታዩ? ለምንድነው ማታስታርቂው? ለምንድነው ማታስማሚው እያሉኝ ነው። ያ ነው ወደዚህ ወደ አንቺም እንግዲህ ያመጣኝ። ደግሞ ያንቺንም ማስገቡሽ ሲስ እኔንም ማስገብቷል። እንግዲህ እኔም ደግሞ ጥየሽ በመምጣቴ ትንሽ ቀር ብሎኛል። ያ ጥፋቱ የኔ ነው ብዬ አስባለሁ፣ ጥየሽ በመምጣቴ። ስለዚህ ይቅርታ ጠይቃለሁ። እሺ ይቅር እናቴ ይቅርታ ጠይቅም። አንቺ ትክክል ነሽ። ያው አንቺ እንድሰራ ብለሽ ነው ጥለሽኝ የመጣሽው፣ ሌላ ነገር አይደለም። ያው ብዙ ሰው እየጠየቀኝ ነው ምናምን ብለሽኛል። ያው አንቺን ስለሚወዱሽ ነው እና ያው እናቴ ነሽ፣ ግዴታ መወለድ አለብኝ ካንቺ እናት ልጅ ለመሆን አይደለም። ቤተሰብ በዚህ አጋጣሚ በጣም ወዳት ማከብራት እናቴ ናት። እዚህ ኢትዮጵያ አይደለም የምትኖረው፣ ለበዓል መታ ነው እና በጣም የምወዳት እውነት የምሬን ነው። ካጠገቤ ሁሌ የምትሆን እናት በቃ እናቴ ናት እና ያው ከሷ ጋር ነበረ ብዙ ጊዜ እያሳለፍን ነበረ። በመሀል ሐዋሳ ሄድን። ያው እኔ ደግሞ እንድሰራ ፈቅደሽልኝ እዛ ቀረሁኝ። ያም ስላችሁ ወላጅ እናቴም አለች፣ ከሷ ጋር በስልክ እናወራለን። ሄጄም ለበዓል እሷ ጋር ሳልፌን የመጣሁት ያው እናቴ ታውቂያለሽ፣ ወዲያ እያልኩ ነበረ። ያው ሁለት እናት ሲኖራችሁ በእውነቱ ከባድ ነው። ደስ ይላል ግን ምቾት ተው በቃ። እሷም ከዛም ከዚህም ፍቅር በጣም በቃ አሳልፌ ማላቀውን ፍቅር ነው እያሳያችሁኝ። እናቴም ብትሆን ካንቺም በጣም በቃ እንጃ እግዚአብሔር ስለሚወደኝ ነው ሁለት እናቴ ሰጠኝ እና እናቴ ኑሪልኝ። በጣም ነው የምወድሽ። በሚዲያ እውነት ሚዲያ የምትወድ አይነት እናት አይደለችም። ሚዲያ አትወድም፣ ግን ያው ግዴታ ሆኖብሽ ነው መሰለኝ። ስትነግሪኝ ነበረ በስልክ እየጠየቁሽ ነበረ፣ ቲክቶክ ላይ እየጻፉልሽ ነበር። ስለሚወድሽ ነው። በጣም ተጨንቀዋል አውቃለሁ። ማለት ያው ከባድ ነው በጣም። ያው ትንሽ ጊዜ ነው አላዛርን ያወቅኩትና ያው አላዛርም ሳቅ ባንቺ ምክንያት ነው፣ በኔ ምክንያት ነው። ይሄ እርግጥ ነው በኔ ምክንያት ነው። ያው እሷ ናት ያገናኘችን። ማሚ አንቺ የምታውቂው በሚዲያ ትተዋወቃላችሁ ከዚህ በፊት ከእናቱ ጋር ደግሞ በጣም ጓደኛሞች ነን። በጣም እንደምትዋደዱ አውቃለሁ። ያው ማሚዬ አንቺም ተጠያቂ አረጉሽ።
ያው ምንም ማድረግ አይቻልም። ያለው ነገር በጣም ይከብዳል። ነገሮችን ለማስተካከል በጣም ማሚዬ ማለት ብዙ ሞክሬያለሁ። እሺ ትንስዬ አንድ ነገር ልጠይቅሽ ነው። አንቺ ላላዛር ፍቅሩ አለሽ የለሽም? ትወጂዋለሽ አትወጁ? ይሄንን ዛሬ እኔ አንድ ነገር አርግ ጊዜ የለኝም ታውቂያለሽ፣ ጊዜ አጭር ናት። ግን አላዛርም ጥሩ ሰው ነው። እኔ ካንቺ በፊትም ማውቀው ነው አላዛርን አይደል? በእናቱ ምክንያት በጣም ጓደኛሞች ነን። በዛ ምክንያት እኔ አላዛርን አውቀዋለሁ። ያስተዋወቅኩሽም እኔ ነኝ አይደል? አንቺም ደግሞ ልጄ ነሽ። እሱንም አውቀዋለሁ። እሱም እንዲጎዳ አልፈልግም፣ አንቺም እንድትጎጂ አልፈልግም። ይሄን ነገር ዛሬ አንድ ነገር ካንቺ ትክክለኛውን ነገር ማወቅ ፈልጋለሁ እና እንድትነግሪኝ ፈልጋለሁ። ትክክለኛውን ነገር ካወቅኩ ማን እንዳስተካክል የቱ ጋር ነው ያልሆነው፣ ለምንድን ነው ይሄ ነገር ያልሆነው? እስቲ ልትነግሪኝ ትችያለሽ? እሺ ማሚዬ፣ ምን ብዬ እንደምጀምር አላውቅም። በጣም ነው የሚከብደው ማለት አለው። እኔ ላላዛር ማሚ ስሜት ሳይኖረኝ ቀርቶ እኮ አይደለም። ነገር ግን ዩቲዩብም ሲጀምር አሁንም ማስተካከል በህይወቴ ያለብኝ ነገር አለ። በዛ ላይ ደግሞ አጎቴም በጣም ነው የደበራቸው። ማለት ስራ ብለሽ ጀምረሽ እንዴት ነው ፍቅር ውስጥ የምትገቢው? ፍቅር ምን ማለት እንደሆነ ታውቂያለሽ ወይ? ስላላዛርስ የምታውቂው ነገር አለ ወይ? እናቴም ደግሞ በጣም ትመክረኛለች። ማለት ፍቅር ውስጥ አትግቢ አይደለም፣ ግን ደግሞ ብዙ ማስተካከል ነገር እንዳለብኝ በህይወቴ ብዙ ማስተካከል ያለብኝ ነገሮች አሉ። ማለት ፍቅር አስበነው ወይ ፈልገነው ምናምን የምንቀበለው የምናገኘው ነገር አይደለም። አጋጣሚ ነው፣ ሁሉም ነገር አጋጣሚ ነው። ግን አጋጣሚም ቢሆን ደግሞ እኔ አሁን ማሚዬ ፍላጎት የለኝም እንደዚህ አይነት ነገር ለመግባት ዝግጁ አይደለሁም። በዛ ላይ ደግሞ እኔ ቤተሰብ ያልፈለገው ነገር ማድረግ ለኔ ከባድ ነው። ለማሳመን የማደርገው ጥረት ማለት አሁን ለማሳመን ምን ማድረግ እንዳለብኝ ራሱ አላቅም። እናቴንም መጠየቅ አለብኝ። ምንም ነገር ሳረግ እኔ እናቴን አማክሬ ነው። በጣም እሷ ቪዲዮ አታይም። ቤተሰብ በዚሁ አጋጣሚ ወላጅ እናቴ ቪዲዮ አታይም ግን ማለት ነው ቪዲዮ ብዙ አታይም። ያው እሷ ቴሌቪዥን ምናምን ነው እንጂ እንደዚህ ዩቲዩብ አትከታተልም። ያው ካንቺ ጋርም ደግሞ ተዋውቃችኋል ምናምንና እኔ ፈራኋት ማለት እናቴን እንደዚህ በጣም ነው ፈራት፣ በጣም ነው ማከብራት። ግልጽም ነን ግን ይሄ ነገር እኔ እንጃ ቸኮልሽ እንዳትልኝ። አላዛርም ቸኮለ እውነት ለመናገር ማለት ፍቅር አንድ ቀንም ሰው በአንድ ቀን ሊያፈቅር ይችላል እኮ። ባንዴ አይቶ የሚያፈቅር ሰው አለ። ባንዴ አይተሽ ትወጃለሽ፣ ከዛ በፕሮሰስ ደግሞ ታፈቅራለሽ። እና ያው እኔና እሱ ብዙ ጊዜ ውላችንም አንድ ላይ ስለሆነ የምንውለው አልፈርድበትም። እኔም ደግሞ ስሜቱ ሳይኖረኝ ቀርቶ አይደለም። ግን ደግሞ እናም ማለት ያው እኔ ነገሮችን ምን መሰላችሁ ቤተሰቦች፣ እኔ በህይወቴ ማሚዬ መቸኮልም አልፈልግም መዘግየትም አልፈልግም። እና ያው ትንሽ ጊዜ ፈልጋለሁ ነገሮችን ለማስተካከል። እኔ ደግሞ ታውቂያለሽ ምን ያህል ኃላፊነት እንዳለብኝ እና ነገ የሆነ ነገር ብሆን የሆነ ነገር ብጎዳ ማንም ሰው አጠገብ አይሆንም። እና ያ ነው እኔ ግዴታ ስሜት ስላለኝ እዚህ ውስጥ ዘልዬ መግባት አልፈልግም። እና እኔ ጃማሚዬ ምን እንደምትኝ አላውቅም፣ ግን ንገሪኝ እስኪ ምን ማለት አላውቅም ብቻ እኔ የምለው እናትሽንም ቢሆን ያው በአካልም አግኝቻቸዋለሁ፣ አውርተናል። ልክ ነሽ፣ ይሄን ነገር አያውቁም እሳቸው ዩቲዩብ አያውቁም። ይሄ ልክ ነሽ። አሁን የምትይው ነገር ሁሉ እኮ ትክክል ነሽ። ግን አላዛርም ቢሆን አንቺ ፍቅር በሰኮንድም ሊመጣ ይችላል፣ አታውቂውም የፍቅርን ነገርና አንቺ ምስቲ ቀስ ብለሽ እሱም ቀስ ብላችሁ ስራችሁን እየሰራችሁ ተነጋግራችሁ፣ ይሄ ተነጋግራችሁ የሚፈታ ነገር ነው። ቀስ በቀስ እንዲ አንቺም በማልቀስ እሱም በመሰበሳጨት ራስም እንዲ በማድረግ የሚሆን ነገር አይደለም። በንግግር የሚፈታ ነገር ነው። ከሆነ ይሆናል። ደግሞ ሰላምም አላልሽም እንደመጣሽ ወደ ነገር ነው ወደ ጉዳዩ ነው የገባሁት። አንደኛ አንቺም ናፍቀሽኝ ስለነበረ ነው። ሁለተኛ ደግሞ ያው አሁን ያለሁበት ነገር ትንሽ ከበድ ያለ ነው። ትንሽ ጉንፋን ይዞኛል። ይቅርታ ቤተሰብ፣ ድምጼ ምናምን ተዘግቷል።
ማለት ውስጤ ደስተኛ አይደለም። እንዲህ ላይን ብታዩኝ እኔ በጣም ቆስያለሁ፣ በጣም አሞኛል። ምን አይነት ልጅ መሰልኳችሁ? እኔ በጣም ማሚ ታውቂያለሽ ሴንሲቲቭ ነኝ። ትንሽ ነገር ነው የሚበቃኝና ውስጤ ምንም ደስተኛ አይደለም። አሁን ያለሁበት ነገር በጣም ነው የሚያስጠላው። በጣም ደብሮኛል። እኔ እንጃ አላውቅም ማሚ ማለት ከባድ ነው እየገባኝ ነገር ሁሉም ነገር ከባድ ነው። ለካ ህይወት ከባድ ናት። እኔ በፍቅር ነገር የተጋፈጥኩት ነገር የለም እስከዛሬ ማለት ነውና ያው ማፍቀር መፈቀርም ጸጋም ቢሆን ከባድ ነው በጣም እና እኔ አሁን ማሚዬ ምነግርሽ ነገር ይቅርታ አድርጊልኝ። ታውቂያለሽ በጣም እንደማከብርሽ በጣም እንደምወድሽ። ነገር ግን እኔ አሁን ካላዛር ጋር የፍቅር ነገር ምናምን መጀመር አልፈልግም። እኔ ግዴታ እኔም ስሜት ስላለኝ ቻኩዬ ምንም መጀመሪያው ነገር የለም እና ቤተሰቦች እንድታቁ ምፈልገው እኔ ምንም አይነት አሁን ላይ ምንም ምን እንጃ አላቅም። ነገም እንደሚፈጠር ባላቅም ግን ደግሞ አሁን ላይ ፍላጎት የለኝም። አሁንም እኔ ከሱ ጋር ፍቅር እያለኝ እሱ እያፈቀረኝ እኔ ከሱ ጋር ራሱ አብሬ መስራት አልፈልግም። ማለት ማቆም ካለብኝ አቆማለሁ። በጓደኝነት እንቀጥል ካለ ኢትስ ኦኬ ጀምራለሁኝ። ግን ደግሞ እሱ የፍቅር ስሜት የተሰማው እሱንም መጉዳት ስለማልፈልግ ከሱ መራቅ ነው የምፈልገው። ኢቭን ከሱ ጋር የሚያገናኘኝ ነገር ሁሉ ማቋረጥ ነው የምፈልገው። ምክንያቱም እኔ እሱ እንዲጎዳ አልፈልግም። ባየኝ ቁጥር አሁንም ድጋሚ በተቀራረብን ቁጥር እየተጎዳ ነው የሚመጣው። እኔ ደግሞ እሱን መጉዳት አልፈልግም። ስለማትወጂው ነው፣ ቦታ ስለማሰጪው ነው ልጁ እንዲጎዳ ያደረግሽው። እያቀፍሽው ነው፣ እሱም እያቀፈኝ ነበረ፣ እየተቃቀፍን ነበር አብረን የምናሳልፈው። ግን ያ በቃ ያ ደግሞ ጓደኝነት እንደዚህ መስሎኝ ስለታየ ነው። እና በጣም ይቅርታ ቤተሰቦቼ፣ ምን ያህል እንደምትወዱት አውቃለሁ፣ እኔንም እንደምትወዱኝ አውቃለሁ። ግን ለሁሉም ጊዜ ቢፈታው እመርጣለሁ። አሁን ላይ ምንም ብዙ መናገር አልፈልግም። ያው ማሚ ካሜራ ይዛኝ ስለጠበቀች ነው። ምክንያቱም ያው እሷ ስላገናኘችን ያው ጫና ትንሽ ደስተኛ አይደለሽም በስልክም ስለምናወራ እና እናቴ በጣም ይቅርታ ማለት አላቅም እንደምትይ እስኪ ኦኬ እሱንም አናግረዋለሁ ነገ ብዬ አስባለሁ። እደውልለታለሁ። ግን ያው አንቺ እንግዲህ አልፈልግም ነው ይሄ ጊዜ ይፈታዋል። ያው አሁን ሁለታችሁም ስሜት ላይ ናላችሁ ያሉት አንቺ በማኩረፍ በማልቀስ እሱም እዛ ጋር እንደዚህ በመሆን ይሄ እንደዚህ በመሆን አይደለም ነገሮች የሚፈቱት። እሺ አንቺ አሁን በጓደኝነት በእንደዚህ አልፈልግም ብለሻል አይደል? እሱን ደግሞ ነገ ነው ያናግረውና በጓደኝነቱ መቀጠል ካለባችሁ በጓደኛችሁ ቀጥሉና ጊዜያችሁን ውሰዱና ተነጋገሩበት ነው ማለት። ሚዲያውንም አታስጨንቁ፣ ሰውንም አታስጨንቁ። ያላዛርም እናት በጣም እያለቀሰች ነው፣ በጣም እየተጨነቀች ነው። የታውቂያለሽ ደም ግፊት እንዳለባት የዛው ሁሉ ተነስቶ እኔ እንግዲህ እንደሰማሁት ትናንትና እንደውም ጥሩ እንዳልነበረች ነው። እና ደውዬ አውርቻታለሁ። እሷንም አውርቻቸዋለሁ። ግን ማሚ በጣም ከባድ ነው ማለት እኔም ለመጨከን ፈልጌ እኮ አይደለም። ግን አንዴ ማሚ አንድ ያፈቀርኩ ማለት ወይ አንድ ፍቅር ውስጥ ገባው ማለት የዘላለም ህይወቴ ነው እና ነገሮችን ደግሞ እኔ ቸኩዬ መጀመር አልፈልግም። ሴት ነኝ። የሆነ ነገር ቢሆን ማሚ አንድ እናቴ ናት ያለችው። አጎቶቼም ቢኖሩ ይሄን ያለ እኔ ቼክ የሚያደርጉኝ ሰዎች አይደሉም። ይሄን ያለ እኔ የሚጨነቁ አይነት ሰዎች አይደሉም። አንቺም ደግሞ ከሳምንት በኋላ አሁን ትንሽ ቀን 3-4 ቀን ያለሽ ልትሄጂ ነው እና እኔ ማንም የለኝም። የሆነ ነገር ብጎዳ አጠገቤ ሆኖ የሚረዳኝ ሰው የለም። እኔ አላዛርንም አጠገቤ በቃ እሱ ጓደኛዬ ሲሆን በቃ ጓደኝነቱን የበለጠብኝ። ምክንያት አጠገቤ ሰው ኖሮ ስለማያውቅ ብቻዬን ነው እዚህም ያለሁት እና ይሄ ብቸኝነቴን እንድረሳ ስላደረገኝ ነው። እኔም እኮ ለሱ ስሜት ሳይኖረኝ ቀርቶ እኮ አይደለም ማለት እኔ በጣም ነው የምወደው በጣም ግን መዋደድን ብቻ በቂ አይደለም፣ መተዋወቅም አለብን በደንብ ብዬ አስባለሁ። እሺ እንግዲህ እሱም እንዲሆን እንድትተዋወቁ ያው ጊዜ ነው አንቺ የምትፈልጊው ጊዜ ነው እንደተረዳውሽ እና ቆይ አሁን ጊዜው አይደለም ሰዓቱ አይደለም ነው አይደል? እሺ እሱንም ያው እንግዲህ በጓደኝነት ብቻ በኖርማል እንድትቀጥሉ እስቲ ምን አይነት እንትን እንዳለ ነገ ጠይቀዋለሁ እሱን። አንቺም እንደዚህ ራስሽን ሰብረሽ እንደዚህ ቤት ውስጥ ብቻሽን ሆነሽ እኔ እንኳን ስደውል ስልክ እያነሳሽልኝ አይደለም
እኔም ይሰማኛል። ለምን እኔ ነኝ እንድትገናኙ ቪዲዮ እንድትሰሩ ያደረኩት አይደለም። እኔ አላዛርን ሳቀው በጥሩ ነገር ነውና አላዛር ደግሞ ጥሩ ልጅ ነው። ችግር የለውም። በጓደኝነትም እንድትቀጥሉ በምንም እናንተን መንገዱ እግዚአብሔር በሚረዳን ነገር ማስተካከል የምንችለው እናስተካክላለን። አታስቢ፣ አትጨናነቂ። ሁሉንም ጊዜ ይፈታዋል። ምንም አይደል፣ አይዞሽ። ማሚዬ አመሰግናለሁ። አሁን ማሚዬ ትንሽ ብርድ ነው። እኔም በርዶኛል። የሆነ ነገር ልጋብዝሽ። ቪዲዮውን እንዝጋው። እኔ ነኝ አንቺ ነሽ ትጋብዥኛል? እናት ናት ምዝጋብዘው አይደለም እናቴ። ከልጅም እኮ ያስፈልጋል አይደለ? አዎ። እንግዲህ ያው እሺ፣ እቺንም ያለችኝን ጊዜ እስቲ ቁጭ ብለን አንድ ላይ ይሆነን አንድ ላይ እቺን ያለችኝን 4 ቀን ነው 3 ቀን ጊዜ እናሳልፋለን። እናቴ ጋር ልሄድ ነበረ እዛ ቡታጀራና አንቺም እና ማሚዬ ማለት እዚህም እናቴ ጋር ቀጥታ ልሄድ ነበረ። ግን ያው አንቺም እናቴ ስለሆንሽ እኔም ብለሽ ነው እኔን ለማየት ነው የመጣሽውና ያው ካንቺ ጋር ላሳልፍ ብዬ ነው እና አብሬሽ ነኝ፣ አብሬሽ ሆናለሁ። እሺ ችግር የለም። አመሰግናለሁ። እንግዲህ ቤተሰቦች ሁሉንም ነገር እንዳያችሁት ነው። ያው ጊዜ ይፈታዋል። እሱንም እንግዲህ አላዛርን ነገ አናግረዋለሁ ብዬ ቃል ገብቼላታለሁ። እንግዲህ ቤተሰቦች እንግዲህ ጸሎት አድርጉ፣ ይስተካከላል ብዬ አስባለሁ። ያው ልጄም ትንሱ እንደተናገራችሁ ያው ትንሽ መረር አርጋለች። እስቲ እናያለን፣ የሚሆነው እናያለን። እና ሰላም ሁኑልን፣ ደህና ሁኑልን።